እንደምን አመሻችሁ የሪች ፋሚሊ ቤተሰቦች። ዛሬም እንደገና በይቻላል ፕሮግራማችን እየተገናኘን ነው። እንደምን አመሻችሁ። እንኳን ለዚህ ዓመት በዓል አደረሰን ሁላችንም። ዛሬው ፕሮግራማችን የምታቀርብልን እንግዲህ ጄ ትሆናለች። ጄ አበበ ስለ ስትሬስ ሪሌትድ ሆሊዴይ ሆሊዴውን እንዴት ሜክ ኢት ወርክ ፎር አወር ፋሚሊ በማለት ተዘጋጅታ አቅርባልናለች። ዶክተር ጤናዬም እንዴት አመሸሽ ከኛ ጋር ትገኛለች። እንግዲህ ፕሮግራሙን ላንቺ ሰጥሻለሁ። ሬኮርድ እያደረግነው ነው እና ሚዩት አድርጉልን ስልካችሁን። ቴንክ ዩ ሶ ማች። Thank you, Liaye, Dr. Tenai, TG, ሁላችሁም thank you so much for joining us. ሁሌ ደስ የሚል sacred time ነው ከእናንተ ጋር የምናሳልፈው። ያው አብረን እየተማማርን እያደግን እና encourage እየተደራረግን ይሄ ዩኒክ ላይፋችንን ጀርኒውን እየበረታን ስላለን ደስ ብሎኛል። ሁሌም ደስ ይለኛል ከእናንተ ጋር መሆን። ኦብቪየስሊ ለእኔ ትልቅ ፕሪቪሌጅ ነው። ስለ ሆሊዴይዝ ያው ታይሙም ስለደረሰ እና ጀስት አንዳንድ ነገሮች እናንተን ለማሳሰብ እንከርጅ ለማድረግ ራሴንም በዛው አንዳንድ ፖይንቶች የጻፍኳችሁን ሼር አረጋችኋለሁ። in the meantime if you can ጥያቄ ካላችሁ ወይንም ይሄስ እንዴት ነው የሚደረገው እንደዚህ አይነት ሲቹዌሽን አለኝ ኤኒቲንግ ኮሜንታችሁን ቻት ቦክስ ውስጥ ብታደርጉልን መጨረሻ ላይ አብረን ጥያቄ መልስ እንደዛ ዲስከሽን ማድረግ እንችላለን ማለት ነው። so ስለ ሆሊዴይ ከዚህም በፊት አም ሹር ሌላም ቦታ ወይ ኤኒዌይ ሌላ ሰው ሰምታችሁ ታውቃላችሁ። እኔ አይ ቲንክ የሆሊዴይ ታይም በጣም ያው ደስ ይለናል። ልጆቹም ኤክሳይትድ ናቸው። ቤተሰብ ብዙ ትራቭል አለ፣ ብዙ ግርግር አለ እና ሆሊዴይ ታይም ላይ ያለው ስትረስ በጣም ዩኒክ ነው። አንዳንድ ጊዜ ሰውን ስትጠሩ አሁን ለቤታችሁ ማለት ነው መጀመሪያ ገና ስታስቡት ደስ ይላችኋሉ። ሰው መጥቶ እንደዚህ አድርጌ ግን ትንሽም ይሁን ትልቅ አንዳንድ ጊዜ ያድግና ስትረሱ ማለት ነው ምን ያህል ልፋት እንደሚወጣ እንግዲህ ብዙዎቻችን እናውቃለን። እኔ ራሴ አወዝ ዶክተር ጤናዬን እያልኳት ነበር ከዚህ በፊት ብዙ ኩክ ማድረግ ሰው አይደለሁም፣ ግን ስቲል ስደግስ ኬተርም ባስደረግ ወይንም የተለያዩ ቤተሰብ ሜምበሮች ቢሰሩም የቱም አይነት ድግስ የቱም አይነት ሆሊዴይ ጋዘሪንግ ያው አለልፋቱ አይደለም እና it takes a lot። ስለዚህ በዚህ ሆሊዴይ ሲዝን ሆስትም ካረጋችሁ ወይ ሰው ቤትም ለመሄድ ዘመድ ጋር ቪዚት ለማድረግ ከፈለጋችሁ እንዴት ነው የምናደርገው? እኛ ስፔሻል ኒድስ ልጆች ያሉን ሰዎች እንዴት ነው ከሰው ጋር ተሳትፈን አትሊስት ለዚህ ሆሊዴይ ያበሻውንም ወይ ሁለቱንም ሰለብሬት ካረጋችሁ ለክሪስማስ ወይንም ጀስት ክሪስማስ ዙሪያ ኦፍ ስለሚሆኑ ልጆች ያው ጀስት ከቤተሰብ ጋር ጋዘር ስናደርግ እንዴት ነው ኢንክሉድድ ሆነን ኮሚዩኒቲ ቢልድ እንዴት እናደርጋለን የሚለውና በጣም የማስበው ነገር ነው። ይሄም ደግሞ ለምንድን ነው በጣም የኛ ብቸኝነት ሁሉም ሰው ያው በላይፍ ታይም ውስጥ ብቸኝነት ይሰማዋል። የኛ ብቸኝነት ደግሞ የራሱ ያው ነገር አለው። ስፔሻሊ ፕራይማሪ ኬር ጊቨር ከሆነ እናቶች ከሆንን ብዙ ጊዜ ኢቨንት ራሱ መሄድ አንፈልግም፣ ላንፈልግ እንችላለን ለልጆቻችን አኮሞዴሽን ስለሌለ አንዳንድ ጊዜ ብዙ ሰው ስለሚኖር ወይ የሚበሉትን ምግብ ገና ምግቡን ይዤ ገና እንትኑን አድርጌ እንኳን ለእኛ ልጆች ራሱ አዲስ ልጅ ለወለዱ ገና ስንት ጡጦ ነው ይዤ አስታውሳለሁ። እኔ ድሮ ገና መጀመሪያ ልጃችንን ከወለድን በኋላ ስንት ጡጦ ነው የሚያስፈልግን፣ ለስንት ሰዓት ነው የምንወጣው፣ ምን ያህል ልብስ ነው ዳይፐር ባግ ውስጥ፣ ያ ራሱ ያለው ማይክሮ ፕላኒንግ ፕሪፐሬሽን ማለት ነው ከቤት ለመውጣት ብዙ ነው እና አንዳንድ ቤተሰቦች አውቃለሁ ቤት ውስጥ መደገስ ሞር ፕሪፈር ያደርጋሉ። ቢካዝ አትሊስት ልጆቻችን ቤቱን ያውቁታል፣ ኮምፈርት ይሰማቸዋል፣ እቃዬ በሙሉ እዛው ነው፣ በፈልገው ዳይፐር በፈልገው ይሄን ሁሉም ነገር አለ በሚል ማለት ነው እና ብቻ
ለመሳተፍና ትንሽ ደግሞ እፎይ ብለን እኛም ከሰው ጋር ለመቀላቀል ብናስብና ብንፈልግ ምን አይነት ነገሮች ማድረግ አለብን? እንዴት ነው ፕሪፔር የምናደርገው የሚለውን እንዳልኳቸው አንዳንድ ነገር ፖይንቶች ዲስከስ ለማድረግ ነው ማለት ነው። ስለዚህ በመጀመሪያ ብዙ ጊዜ ስለ ድግስ ስናስብ ወር ሆሊዴይ ታይም ወር ጌት ቱጌዘር ስናስብ ምን ይዤ ነው የሚሄደው የሚባል ነገር አለ እና በዚህ በምን ይዤ የሚሄደው እኔ ዛሬ ትንሽ ትዊስት አድርጌበት ማለት ነው። ከምግብ ውጪ እኛ ስንጠራ ወይ ስንጋበዝ አንድ ሰው ቤት ወይንም ጋዘሪንግ ምንድን ነው ይዘን የምንሄደው? እኔ በበኩሌ ከእናንተ ጋር እንትን ኢንከሬጅ የማደርጋችሁ እናንተ ከምግብ በላይ ሰላምንና ፍቅርን ይዘን ነው የምንሄደው ብዬ ነው የምፈልገው የምመኘው ለሁላችንም ማለት ነው። እኔ ከአንድ ሰው ጋር ታይም ስፔንድ ሳደርግ የኔን ኤነርጂ የኔን ፖዚቲቭ ኤነርጂ ማለት ነው የኔን ሳቅ ጨዋታ አይ ኖ ኢትስ ካይንድ ኦፍ ዩኒክ በአማርኛ አሁን እኔ ራሴ ስለው ግን የኔን ሳቅ ጨዋታ የኔን ፈገግታ የኔን ኤነርጂ የኔን ፖዚቲቭ ነገር ፍቅርና ሰላምን ይዤ ነው የሚሄደው አንድ ቦታ ከምግብ ውጪ ወይንም ከተሰጠኝ ድርሻ ውጪ ማለት ነው። እኛም አንዳንድ ጊዜ ወይ የልጆቻችን ቢሄቪየር ይሁን ወይ ስትረሳችን ይሁን ምንም ነገር ይዘን የምንሄድ ላይመስለን ይችላል፣ ወይንም ገለልተኞች ሊያደርገን ይችላል። ይሄ የብቸኝነቱን ሊያመጣ ባልሄድ ይሻላል፣ ደግሞ እዛ ሄጄ ደግሞ እዛ ስጨቃጨቅና ኤክስኪውስ ሜክ እናደርጋለን። ግን ራሳችንን I have something to offer የሚለው ሌንዝን እንደሚያስፈልገን ማለት ነው። ቀጥታ ወደ ሞር ሳይኮሎጂካል ፓርቱ ስነ ልቦና ፓርቱ ጋር ሊሄድላቸው ስለ ኢሞሽኑ እናውራ እና ስለ ራሳችንን ቫሊዩ ማድረግ። የኛ ቤተሰብ ከማንም ቤተሰብ አያንስም። የኛ ሲቹዌሽን ዩኒክ ነው። አዎ የተለያየ ነገር ሊያስፈልገን ይችላል። በእርግጥ አዎ ከባድ ነው። ግን መሄድ ከፈለግን ውስጣችን ያ ዲዛየር ካለ እኔ ኢቨን ይዤ የሚሄደው ምግብ ባይኖር አበባ ወይ ዳቦ ምናምን የፈለገው ነገር ባይኖር ራሱ ሞር ዋና ሞር በቃ ፍሬያማ ሞር ዲዛይረብል እኔ የማስበው የእኔን ኤነርጂ ውስጥ ያለውን ሰላም፣ ፍቅር የእኛን ላይፍ ሼር ማድረግ የሚወዱ ቤተሰቦች የምወዳቸው ሰዎች ጋር እየሄድኩ ነው የሚለውን ያንን ኤነርጂ ማምጣት ነው የማስበው ማለት ነው። ይሄ ደግሞ አንዳንድ ጊዜ ሼም ስለሚይዘን ወይንም በጣም ብዙ ሄዚቴሽን ስላለን ወይንም ምን ይሉኛልና አሁንም ያ ጃጅመንት ስላለ ሁላችንም we feel the judgment ልጃችን ከጮኸ ልጃችን ልብሱን ቢያወልቅ or whatever the situation is ወይንም ልጃችን just looks different ከሌሎች ልጆች ጋር ስለማትጫወት እንደዛ አይነት ነገር ሲሆን ያንን ጃጅመንት ምናምን ራሳችን ውስጣችን ውስጥ አስገብተን እንትን ያደርገናል። ሞር ሸክም ነን እኛ ስንመጣ ኮተት ይዤ ነው የምመጣ። ያ ፊሊንግ ኢንተርናላይዝድ ይሆናል ማለት ውስጣችን ስለ ራሳችንና ስለ ቤተሰባችን የምናስበው ውስጣችን ያለው መሳቀቅንና መርበትበትንና ላይክ በቃ መሄድ ስላለብኝ ነው ወይ በቃ ጌስ ክሪስማስ ስለሆነ በአመት አንዴ እንግዲህ ምናምን ብለን ሞር የራሳችንን ቫሊዩ እና ወርድ የምንረሳበት ጊዜ ሊሆን ይችላል እና ያ እንዳይሆን እኔ ራሴን ቫሊዩ ማድረግ አለብኝ። I'm worth it ቤተሰቤ they're worth it ልጄም he's worth it if I'm going to ወደ ግብዣ ቤት ከሄድኩኝ ወደ ሰርግ ብጠራ ወደ ሆሊዴይ ቦታ ቢሄድ እኔ ቤተሰቤ የሚያስፈልገን ነገሮች ከነ ድምፁ ከነ ሁሉ ነገሩ እኛ ፍቅርንና ሰላምን ይዘን የምንሄድ ሰዎች ነን። ምንም ልዩነታችን ሁሉም ሰው የተለያየ ነው። ማንኛውም ቤተሰብ አንድ አይነት አይመስልም። ኒውሮቲፒካል ልጆች ወይ ስፔሻል ኒድስ ልጆች ባይኖራቸውና ሁለት ሰው ራሱ ትዳር ውስጥ ራሱ አንድ አይነት ሰው የለም በዚህ ዓለም ላይ እና yes it's different but
የራሳችንን ክብርና ወርት አንርሳ። ያንን ደግሞ ኮንፊደንስ እንዲሰጠን ከሰው ጋር ህብረት እንድናረግ በብቸኝነታችን አይሶሌትድ ሆነ እንዳንቀጥል ነው እንደዛ ምላችሁ ማለት አስረግጬ። በዛ ደግሞ ልክ አይኖ ቤተሰቦቻችንን መምረጥ አንችልም። ምናልባት አንዳንዶቻችሁ ያላችሁ ሲቹዌሽን በማንኛውም ደረጃ ፐርፌክት ላይፍ ስለሌለ አምሹር ብዙ ትራማ ብዙ የፓስት ላይፍ የተለያየ ከቤተሰብ ጋር የሆነ ፍሪክሽን ሊኖራችሁ ይችላል አይደለ? እና ብዙ ጊዜ ያ ሆሊዴይ ላይ ነው ሁሉም ቤተሰብ የሚወጣው እና በተቻለ መጠን ሌላ ፖይንት ምንድነው? በተቻለ መጠን ዙሪያችሁ ያሉት ሰዎች ሰላምንና ፍቅርን የሚሰጧችሁ ሰዎች ይሆኑ። ከዛ ሰው ጋር ታይም ስፔንድ ሳረግ ሙጥጥ አድርጎ ነው ኤነርጂን የሚወስደው ያ ሰው ወይ ላይፍ ነው የሚሰጠኝ ህይወት ነው የሚሰጠኝ ወይ ስቄ ነው የምንለያየው ወይ ሲቹዌሽንን አንደርስታንድ አድርጎኝ 10,000 ጊዜ ኢንተረፕት ስደረግ ኮንቨርሴሽኑን ቀጥለው ከኔ ጋር ዋርቶ ተጫውቶ በቃ አይ ፊል ጉድ ቢያወሩኝም ባያወሩኝ በቃ ከዚህ ሰው ጋር ሲሆን ከነዚህ ሰዎች ጋር ሲሆን ስመለስ የሆነ የረከስኩኝ የጠፋውን ጀጅ የተደረግኩኝ ምናምን ሳይሆን ፖዚቲቭ ሆኜ የምወጣበት ሲቹዌሽን ነው ወይ የሚለውን ነው። ስለዚህ አብዛኛውን ጊዜ በተቻለ መጠን ቢ ዊዝ ሁ ዩ ፊል ጉድ ፖዚቲቭ ኤነርጂ ላይ ራሳቸውን ሰራውንድ አድርጉ ማለት ነው። በዛ መካከል ደግሞ ኢቨን ከቤተሰብ ጋር ያው ይሄ ማለት በብዙ ሪስፔክት ነው ምለው ያው ከቤተሰብም ጋር ብንሆን ኔጌቲቭ ኤነርጂ ያለበት ቦታ በጣም በቀላሉ የሰው ልብ ይሰበራል። በጣም የሰው ልብ ሞራል ይወርዳል። ስለዚህ ራሳችሁን ፕራዮሪታይዝ እንድታደርጉ ነው እንካሬጅ ማድረጋችሁ። ያም ደግሞ እንዳልኳችሁ ኤንቫይሮንመንቱ ለእናንተ ጥሩ ካልሆነ ለቤተሰባችሁ ፖዚቲቭ ኤነርጂ ካልተሰጣችሁ እናንተ ሰላምንና ፍቅርን ራሳችሁን በክብርና በሰላማዊ ሁኔታ ራሳችሁን ስታቀርቡ ያ ሪሲፕሮኬትድ ወይም ካልተመለሰ ያ ኤነርጂ ካልተመለሰላችሁ ደጋግማችሁ ሞክራችሁ ይሁን ወይንም በቃ እስኪ ልሞክራ ብቻ ታውቁታላችሁ። ሁላችሁም ሲቹዌሽናችሁን ስለምታውቁ ያ ኤንቫይሮንመንት ለእኔና ለቤተሰቤ ፖዚቲቭ ነገር ካልመለሰልኝ ምንድነው እዛ ማድረገው የሚለው ነገር ያስጠይቃል አይደለ? ያስጠይቃል። እና አገን ሂዱ ግን አትሂዱ ማለት ሳይሆን ስትሄዱ ሁሌ ራሳችሁን ወደ ፖዚቲቭ ኤነርጂ ራሳችሁን እንድታደርጉ። ለምን እኛ ይሄን ሁሉ ምክር ሰምተን ራሳችን ላይ ሰርተን ልጆቻችንን አዘጋጅተን ሄደን ጭቃ ውስጥ መግባት የለብንም። እኔ ለፍቼ አስተካክዬ ምግቡንም ፓክ አድርጌ የፈለገው ነገር ያን ሁሉ ስቴፖች ወስጄ ግን እዛ ስደርስ ከፖዚቲቭ ሞር ኔጌቲቭ ኤነርጂ ከሆነ እዛም ቦታ ላልቆይ እችላለሁ። ቢካዝ ራሴን ፕራዮሪታይዝ ማድረግ አለብኝ። ቢካዝ እኔ ዲዘርቭ የማደርገው ልጄ ቤተሰቤ ዲዘርቭ የሚያደርገው ያንን ጥሩ ፒስፉል ካም ላቪንግ ፍቅር ያለበት ኤነርጂ ነው ማለት ነው። እሺ በመቀጠል ደግሞ በዚህ በስትሬስፉል ጊዜ ላይ እንዳልኳችሁ ቤተሰብ አሉ፣ ታላቅ ታናሽ አለ፣ ብዙ አይነት ዳይናሚኮች አሉ። እኔም ማበረታታችሁ ድፍረቱን ከዚህም በፊት ይሄን ቃል ስጠቀም እንግዲህ አማርኛው እጥረት ይሁን ግን እኔ አይ ሪሊ ዱ ሚን ቦልድነስ ወይንም ድፍረት ወይንም ከሬጅ ይኑራችሁ ለራሳችሁ በምታምኑበት ነገር እና የቤተሰባችሁን በምትመሩበት መንገድ ለመሄድ ራሳችሁ በኮንፊደንስ ተንቀሳቀሱ። ያም ደግሞ ምንን ያመጣል? ያ ከሬጅ ያ ድፍረት ምንን ያመጣል? ሰውን የሚያስፈልጋችሁን ነገር እንድትጠይቁ ያደርጋችኋል ማለት ነው። ፈርታችሁ በፍርሃት በሌላ ነገር ራሳችሁን ቆጠባችሁ አላችሁ ድግሱ ላይ ግን ሪሊ የላችሁም፣ ወር አላችሁ ህብረት ውስጥ ግን የላችሁም፣ የሆነ ኋላ ኮርነር ከምትሆኑ
በዛ በቦልድነስ ኦኬ ይሄ ይሄንን ያስፈልገኛል፣ ይሄ አለ ወይ፣ እንደዚህ አይነት ነገር ይኖራል ወይ ስደርስ፣ እንደዛ ብላችሁ በጣም ለፕሪ ፕላኒንግ ራሳችሁን አዘጋጅታችሁ ሞር ሰክሰስፉል የሆነ ትንሽ የተሻሻለ ሆሊዴይ ኤክስፒሪየንስ ሊኖራችሁ ይችላል። ስለዚህ ደግሞ ትንሽ ሞር እንነጋገራለን ማለት ነው። ምንድን ነው የሚያስፈልገኝን ነገር መጠየቅ ምን ይመስላል በሚለው እኔ አንዳንድ ያሰብኩትን ኖቶች ጽፌያለሁ ማለት ነው። መጀመሪያ ነገር አገን በባህላችን ምናልባት ፕራክቲስ ያልተደረገ ነገር ሊሆን ይችላል፣ ወይ ሜቢ በቤተሰቦቻችሁ እናንተ በኢንዲቪጁዋል ቤተሰባችሁ ያረጋችሁት ነገር ያደጋችሁበት ነገር ሊሆን ይችላል። ግን እኔ እንዳልኳችሁ በራሴ በማየው እና እኔ በማረገው ነገሮች ነው ሼር የማረጋችሁ። አንደኛ በጣም ፕራክቲካል ማለት ምንድን ነው? እንዴት ነው የምፈልገውን የምጠይቀው? እንዴት ነው ሰክሰስ የሚኖረኝ በግብዣ ላይ ወይ በዚህ በሆሊዴይ ሲዝን ላይ የሚለው የምትሄዱ ከቤታችሁ ውጭ ከሆነ ሲቹዌሽኑ ማለት ነው የምትሄዱበት ፓርቲ የምትሄዱበት ሆሊዴይ ከሰው ቤት ከሆነ ከዘመድ ቤት ከሆነ በጊዜ ደውላችሁ ያን ሆስት የሚያደርጋችሁን ሰው አንዳንድ ነገር ጠይቁ። አገን አይ ዶንት ኖ ማን ኦፌንድድ ወይ ባዘርድ የሚሆን በዚህ ላይ ማንም የሚሆን አይመስለኝም። ስለዚህ ምንድን ነው ደውዬ የምጠይቀው ካላችሁ አሁንን ኤግዛምፕል ልስጣችሁ። ፎር ኤግዛምፕል ክፍል ካስፈለገኝ፣ ኳየት ሩም ካስፈለገ፣ ሆል ሩም ማለት ነው ጸጥታ ያለበት ክፍል ካስፈለጋችሁ ካወቃችሁ ያ ሰው ቤት ውስጥ ክፍሎች ካሉት ኳይት ሩም ለእናንተ ማድረግ ከቻለ ካወቃችሁ ይሄንን አይነት ቤሲክ ፋክት መጠየቅ መቻል አለባችሁ። ምንም ማለት አይደለም። ስፔሻሊ ዘመድና ባልንጀራ ጋር ስትሆኑ ይሄንን መጠየቅ ስናደ ቢግ ዲል። ይሄ ግን ምን ያደርጋል? ይሄ ጥሩ ኮሚኒኬሽን ምን ይሰጠናል? ኦፖርቹኒቲ ይሰጠናል። ያ ሆስት የሚያደርጋችሁ ሰው እናንተን አክብሮ የጠራችሁ ሰው እናንተም ራሳችሁን ቫሊዩ ስለምታደርጉ የልጃችሁን ሰላም ቫሊዩ ስለምታደርጉ ያ ሰው ያንን ክፍል ኢቨን የባልና ሚስት ክፍል ይሁን የልጆቻቸው ክፍል ይሁን ጌስት ሩማቸውን ይሁን አዘጋጅተው በጊዜ ደውላችሁ ኮሚኒኬት ስላደረጋችሁ አዘጋጅተው ያስቀምጡላችኋል። ዳስድ አይደለም። ስለዚህ እዛ ደርሳችሁ ከጩኸቱ ጋር ቆይ እዚህ ጋር ልሞክረው እዛ ጋር የሆነ ሁካታ መፍጠር ሰው ባለበት አንዴ እዛ ጋር መጮህ ማልቀስ እዚህ ጋር ግርግዳውን ክላይም አረገ ምናምን ኖ። ኦልሬዲ እዚህ ጋር ክፍል አዘጋጅቼልሃለሁ ብለው ይጠብቋችኋል። ቢካዝ ሊተራሊ ደውላችሁ ጠይቃችኋል ለሚያስፈልጋችሁ ነገር ማለት ነው። ሌላስ አንዳንድ ጊዜ ወይ ቤታችሁም ሆስት ካረጋችሁ ስራውን ተከፋፈሉ። ስራ በመከፋፈል በጣም እኔ ከባለቤቴ ቤተሰቦች በደንብ የተማርኩት ነገር ነው። ከራሴም ቤተሰብ ትንሽ በዛ ስለምንል ሰው ይከፋፈላል እና አይ ነው ሁላችንም ያው እየተከፋፈልን ነው። አንድ ሰው አይችልም። ግን አይቼ አውቃለሁ ለብዙ ዓመታትና ብዙ ሰው የተለያየ ቤተሰቦች ውስጥ አይቻለሁ። አንድ ሰው ሆስት ካረገ ሁሉንም ኦኬ ቤታችሁ ሆስት አድርጉ ሆሊዴውን ማለት ነው። ልጆቻችሁም ኮምፎርታብል እንዲሰማቸው እሺ ቤታችሁ ነው። ሁሉንም መስራት የለባችሁም። ለሁሉ ነገር ከዴኮሬሽን ከፕላስቲክ ካፕ ከዶሮ ወጥ ከሁሉም መሆን የለብንም። ሶ ስፕሊት አርጉ ታስክ ስፕሊት አርጉ። ማድረግ ያለባችሁን ቤቱን ማዘጋጀት ይሁን ምናምን ቢሆን ጠይቁ። ምንድን ነው የምጠይቀው? ዘመድን ነው። ምግብ ብቻ አይደለም። ምናልባት 2-3 ሰው ምግቡን ከቻለ እንደ ሁኔታችሁ እንደ ብዛታችሁ ማለት ነው። አንዳንዶቹን ይሄ ከምግብ ጋር አይደለም የምፈልግሽ፣ ግን በጊዜ መተሽ ትረጅኛለሽ ወይ ሴታፕ ማድረግ ወይንም 1 ቀን 2 ቀን በፊት መተሽ ትረጅኛለሽ ቤቱን አጽጂልኝ። አሚን አንዳንድ ጊዜ እኮ እርዳታን ሳንጠይቅ ስንቀር ነው እንጂ ሰው እኮ ኦፕን ሊሆን ይችላል እና ኦፕንን ዊሊንግ ሊሆን ይችላል። ዋናው ምንድን ነው በዚህ ምላችሁ ፕራክቲካል የሆነ ነገሮች ማድረግ አለብን።
ሰክሰስፉል መሆን ዝም ብሎ በአየር እየተፈላሰፍ ነው። ዝም ብለን በቲዮሪ እኛም ፖዚቲቭ ኤነርጂ ቫይብስ አይባልም። ማድረግ ፕሬፓሬሽን መደረግ አለበት። ቤታችንም ቢሆን ብንሄድም ማለት ነው። ሶ ደ ሴም ቲንግ ወደ ሰው ቤት እየሄድን ካለ ማምጣት የምንችለውን ነገር እናምጣ። ራሳችንን በጣም ኦቨር ኤክስቴንድ አናርግ። ሰው ደግሞ መረዳትም አለበት ብዬ ነው የማምነው። እንግዲህ ይቅርታ በደንብ ከተናገርኳችሁ ረግጬ ከተናገርኩት ቢካዝ ብዙ ጊዜ ምንድን ነው በይሉኝታና በምንም ኮንትሪቢዩት ማድረግ አለብኝ በሚል የሆነ እንትን ይህንንም እሺ ይህንንም ላምጣ እንልና ግን እዚህ ጋር የሆነ ነገር አሮብናል ማለት ሲቹዌሽናችን ፎከሳችን ያንን ሰላምና ፍቅር ይዞ መሄድ ሲሆን ሳለ ስትረሳችንን በጣም ከፍ እናደርግና ኮሚትመንታችንን ከፍ እናደርጋለን። 2-3 ቤት በአንድ ቀን አይኬድም። ጀስት ኢምፖስብል አይደለም። ስለዚህ ከታይሚንጋችን፣ ከፕሬፓሬሽናችን፣ ከኃላፊነት መቀበላችን እነዚህ ነገሮች ማሻሻል መቻል አለብን ሰክሰስፉል እንድንሆን ማለት ነው። ስለዚህ አንዳንድ ጊዜ ምናልባት እዚህ ጋር መምጣት አልችልም ይቅርታል፣ ሌላ ቦታ ስለምንሄድ በዛ ቀን አንድ ኢቨንት ነው የምችለው። እኔ አሁን ፎር ኤግዛምፕል በራሴ ነው የምነግራችሁ ማለት ነው። ከአንድ ኢቨንት በላይ አላስብም። እኔ ያው እንደናንተ ምናልባት እንደሌላ ሰው ጠንካራ ላልሆን እችላለሁ። ቢካዝ ስፔሻሊ ልጆቼን ይዤ ከሄድኩኝ ኒውሮቲፒካል የሚሆኑ አውቲስቲክ የሆነው ልጄን ቢሆን ኢትስ በጣም ብዙ ነው። ኦቨር ስቲሙሌቲንግ ነው ለእኔም ለእነሱም ለሁላችንም እና በጣም እሞክራለሁ። 2 ደግሞ ከሆነ ወይ የኔን ቤተሰብ እና የባለቤቴን ቤተሰብ ስለሆነ ብኝ ነው 2 ቦታ መሄድ ካለብኝ እና እነዚህ ነገሮች ኦፌንድ ሰውን አስቀይማለው ብለን የምንወስደው ኃላፊነት፣ ሰውን አስቀይማለው ብለን የምንጨምረው ጫና ሊኖር አይችልም። ማቆም አለበት። አንድ ቦታ መርጠን አንድ ነገር አድርገን በኳሊቲ ኤንጆይ አድርገን ስቀን ተጫውተን አንድ ነገሩን ራሱ ወተን መግባት ከቻለን በሰላም እግዚአብሔር ይመስገን። አይ ቲንክ እሱ ነው ጥሩ ብዬ የማስበው ማለት ነው። እና ያ ብቸኝን በጣም ሶሻብል መሆን እፈልጋለሁ ለምንል ኦኬ ሹር፣ ግን ለዛም ፕሪፔር ማድረግ ነው። ወይ ቤቢሲተር መኖር አለበት፣ ወይ የሚረዳን ሰው መኖር አለበት። ሜይ ቢ ልጃችን ቤት ከቆየኛ ደግሞ ተመልሰን ወጣ ብለን ደግሞ ወይ የምንሄድበት ኤንጌጅመንት ሊኖር ይችላል። ብቻ ስኬጁላችሁን ማስተካከል ኦፍኮርስ ትችላላችሁ፣ ግን ራሳችሁን ኦቨር ኤክስቴንድ ማለት ብዙ ነገር፣ ብዙ ፕላን፣ ብዙ ስኬጁሊንግ አለማድረግ ማለት ነው። ኦኬ ሰውን እርዳታ መጠየቅ፣ ብዙ ነገር ራሳችን ላይ ጫና አለማብዛት፣ ኮሚትመንት አለማብዛት፣ የሚያስፈልገንን ነገር በአድቫንስ መጠየቅ ተባብለናል። አንዱ ነገር ደግሞ እንዳልኳችሁ ጊዜና ኮሚዩኒኬሽን ነው፣ ታይሚንጋችን ማለት ነው። አንዳንድ ጊዜ በጊዜ ደርሳችሁ የተጠራችሁበት ቦታ ላይክ ኦን ታይም ደርሳችሁ በሰዓቱ ደርሳችሁ ወይ በጊዜ ወደ ቤት መመለስ ሊረዳ ይችላል ልጆቻችሁን። ወይንም ትንሽ ሌተር ነው የምመጣው፣ ትንሽ ቆየት ብዬ ዘግይቼ ነው የምመጣው፣ ከዛ ደግሞ ያው ድግሱ ወደ ማለቅ ሲል ለመሄድ እናንተ ናችሁ ዲተርመን የምታደርጉት የሚያስፈልጋችሁን ነገር። ልጆቻችሁ ናፕ ቢኖራቸው ልጆቻችሁ የተወሰነ ሰዓት ላይ ይሄ በቃ እንትን ሞር ስቲሙሌትድ የሚሆኑበት ጊዜ ካለ፣ አንዳንዶቻችን ልጆቻችን ጠዋት ጀምሮ ኤነርጂ ሊኖራቸው ይችላል። አንዳንዶቻችን ደግሞ ልጆቻችን ኢቭኒንግ ሩቲናቸውን ሚስ ማድረግ አይችሉም። የማታ የሚተኙበትን ሩቲን ሚስ እንዳያደርጉ ልንፈልግ እንችላለን እና በዛ መካከል አንድን ነገር ኢንጆይ ለማድረግ ኦፍኮርስ ሁላችንም ቁጭ ብለን ማውራት፣ ቡናው እስከሚጠጣ ኬክ እስከሚበላ ቁጭ ማለት እንፈልጋለን። ብዙ ኦፖርቹኒቲውም የለንም ሶሻላይዝ ለማድረግ። ስለዚህ ሊናፈቀን ይችላል። ኦፍኮርስ አይ አንደርስታንድ። ግን ሲቹዌሽኑ እንደዚህ ከሆነ መገኘት ካለብን ኢንጆይ አድርገን ባለን ጊዜ ሰክሰስፉል ሆነን ማለፍ አለብን። በቃ ስላለብን ማለት ነው እንጂ ልጆቻችንን የሆነ ድግስ ወስደን
በሰዓቱ ሳንገኝ ኦኬ ሌት ጀምረን ከእንደገና ልጆቹን ስሊፕ ሩቲናቸውን ስናበላሽ እነሱ ሲያለቅሱ እኛ እንዴ እዚህ ጋር የሆነ ነገር ሲደፋ ይሄ ኬዮቲክ ኬዮስ የሚፈጥር ረብሻ የሚፈጥር መጨረሻ ላይ ምንድን ነበር ያደረኩት ሙሉ ቀን የምንለው ከምኑም ሳንሆን ማለት ነው። እንጆይ ሳናረግ ምኑንም እንጆይ ሳናረግ ልንወጣልን እንችል ይሆናል እና ቃልን ኦልሬዲ ልጆች ስፔሻሊ ስሞል ልጆች ላሉን ኦር ሙልቲፕል ልጆች ላሉን ኦልሬዲ በጣም ብዙ ከያውስ አለ። ሌሎች ልጆችም ይመጣሉ፣ ቤተሰብም አለና በዚህ በጣም ኢንቴንስ የሆነ ኦቨርስቲሙሌቲንግ የሆነ ኤንቫይሮንመንት ውስጥ እንዴት እኛ ሰክሰስፉል እንሆናለን አንለስ ሰዓታችንን በስነስርዓት ካልተጠቀምን የሚለው ነገር ማለት ነው። ይሄ እነዚህን ሁሉ ነገሮች ሰክሰስፉል ለመሆን እነዚህንና ሌሎች ሁላችንም የምናስባቸው ሹር ሌሎች ፖይንቶች ሊኖሩ ይችላሉ፣ ዲስከስ እናደርጋለን መጨረሻ ላይ። እነዚህ ሁሉ የሚታዘሉት የሚታቀፉት በፕሬፓሬሽን ላይ ነው። ፕሪፔር ማድረግ አለብን ለአንድ ኢቨንት። እኛ ላይፋችን እንኳን እንደዚህ ሆኖ ኤኒባዲ ፕሪፔር ማድረግ አለበት። ማንኛውም ሰው ራሱን ኦኬ በዚህን ቀን ስለምንሄድ እዚህ ጋር ቤተክርስቲያን ስለሚካሄድ እዚህ ጋር እንትን መስጊድ ስለምንሄድ እዚህ ጋር አጎቴ ቤት ስለምንሄድ ምንድን ነው ማድረግ ያለብኝ? እንዘጋጃለን ትምህርት ቤት ለመሄዳቸው በፊት ቴራፒ ከመሄዳቸው በፊት ኢትስ ጀስት ላይክ ዛት። አሁንም እንደዛ ማድረግ አለብን እና ሁሉንም ነገር ፕሬፓሬሽን የሚያዝለው ነገር ነው እና ትንሹንም ትልቁንም ሳንፈራ እንዳልኳችሁ ሃይድ ሳናደርግ ራሳችንን ሲቹዌሽናችንን ሳንደባብቅ ይሄ ነገር ያስፈልገኛል። ኦኬ ቤቱ አነስተኛ ከሆነ ኳየት ኮርነር ሊያስፈልገኝ ይችላል። መጫወቻ አለ ወይ? አሁን አይ ቲንክ በእኛም ኮልቸር ኦር በእኛ ኢቨንቶች አይ ቲንክ ትንሽ አትሊስት እኔ ከማየው አንጻር የልጆች ነገር አንዳንዴ ሊኖር ይችላል። ኢቨን ሆስት የሚያደርገው ሰው መጫወቻ ቢኖረው እንደዚ አይነት ነገር ማለት ነው። እኛ የራሳችን መጫወቻዎች አንዳንድ ነገር ይዘን ብንሄድ እዛ አለ ወይ መጫወቻ? ክፍት ቦታ አለ ወይ? ዋክ እኔ አሁን ፎር ኤግዛምፕል አንዳንድ ጊዜ ብዙ ሰዓት ስለሚሆን እነዚህ እንትን ከቤተሰብ ጋር ሄንጋውት ስናደርግ ኦል ዴይ ስለሚሆን የሆነ ሰዓት ላይ ልጄ አይፓድ ቢያይ የሆነ ሰዓት ላይ ደግሞ እነሳና ዋክ እወጣለሁ። ዋክ አንዴ ሴንሶሪ ብሬክ እሰጣለሁ ወይ ባክያርድ ሄዳ ባክያርድ ከሌለው እዛ ያለበት ቦታ ግን የሆነ ዋኪንግ ኤሪያ አለ ወይ? ብሬክ የምንወስድበት አለ ወይ? ኳስ አለ ወይ የሚጫወቱበት? እነዚህን ነገሮች መጠየቅ አለባችሁ። ምንድን ነው የማደርገው? እንደዚህ አይነት ኦፖርቹኒቲ ከሌለ ስፔስ አለ ወይ የሚለውን ነገር እኔ ለስፔስ በጣም ነው አይ ፊል ቬሪ ስትሮንግሊ። ለምን ፈልጌ አይደለም እንግዲህ ወድጄ አይደለም። አንድ ሰው አነስተኛ ቦታ ውስጥ ብዙ ሰው ከጠራ ብዙ ላልቆይ እችላለሁ፣ አልችልም። ቢካዝ ልጄም ሁሉም ልጆች ስፔስ ያስፈልጋቸዋል። ከሌለ ስፔስ ሞር ያጨናናል። ሁሉም ሰው አንድ ላይ ይጨነቃል። ይሄ ደግሞ ላይክ እንኳን ልጆቹ እኛም ራሳችን የሚሰማን ነገር ነው። ሁላችንም እናውቀዋለን ያንን ፊሊንግ ክራምድን መሆን በጣም ስሞል ስፔስ ውስጥ እና እንደዚህ አይነት ነገሮች ፕሬፓሬሽን ከተደረጉ በጣም ሰክሰስፉል ሆሊዴይ፣ በጣም ሰክሰስፉል ግብዣ፣ በጣም ሰክሰስፉል ነገሮች ኦኬዥኖችን እናሳልፋለን። እኛ ግን ራሳችንን ቫሊዩ ማድረግ አለብን። ራሳችንን በጣም ሰው ራሱን ፕራዮሪታይዝ ሲያደርግ ራሱን ልስን ዲስ ኢዝ ዋት አይ ኒድ። ብዙ ጊዜ ቤተሰብ ውስጥ እንግዲህ በደንብ ሰፖርቲቭ ቤተሰቦች ላለን ሰዎች እግዚአብሔር ለባረከን ጥሩ ሰዎች ዙሪያችን ካሉ ብዙ ጊዜ እንዴት እንደሚረዱን አያውቁም አያውቁበትም እና መጠየቁንም ይፈራሉ። ብዙ ጊዜ ብዙ ሰዎች የሚሉኝን ነገር ነው ሼር የማደርጋቸው እና ምን ልጠይቅ አልጠይቅ፣ እንዴት እዚህ ጋር ልርዳ አልርዳ፣ ቆይ ነገር የሚሉት ነገር አለና የእነሱንም ሸክም እኛ ማቅለል እንችላለን። በጊዜ ደውለን በጊዜ አነጋግረን
ሄይ ሲስተር፣ ሄይ አክስቴ እንትናዬ በጣም መምጣት እንፈልጋለን፣ ኤክሳይድድ ነን ለመምጣት። ይሄን ነገር ያው ይረዳናል አለ ወይ? እንደዚህ ማድረግ እችላለሁ። ዳስድ ፓርክ አለ ወይ? ዋኪንግ ዲስተንስ ነው ወይ? እንደዚ አይነት ነገር ጠይቀን ከሄድን ደግሞ ከዚህ በፊት ካወቅን እንደዚህ ያደርጋለሁ ብለን ፕላን እናርግ። ኢንጆይብል ታይም እንዲኖረን ማለት ነው። መቀባበል እንዲኖረን ከቤተሰቦቻችን ጋር ማለት ነው። ስለዚህ ሁሌ ፕሪፔር ስናደርግ ለስ ስትረስ ይኖረናል። ኦፍኮርስ ፐርፌክት ላይሆን ይችላል። ኤክስፔክቴሽኖቻችንን ግን ብዙ ጊዜ ሚት እናደርጋለን፣ ወይንም ያው 100% ባይሆንም የተሻለ ጊዜ ስፔንድ ማድረግ እንችላለን እንደዚህ ፕሪፔር ስናደርግ ማለት ነው። አገን ላይፋችንን ስለ ፐርፌክት ማድረግ ሳይሆን በዚህ ሆሊዴይ ሲዝን የኔ ተስፋ ለሁላችንም ለራሴም ኢንክሉድድ እኛ ብዙ ነገር አለን ኦፈር የምናደርገው ለኮሚዩኒቲያችን። ልጆቻችንን በጣም እየለፋን እያሳደግን ነው። ከሰው ተለይተን መኖር የለብንም። ጥሩ ነገር አለን። እንጆይ ማድረግ እንፈልጋለን። ብዙ ጊዜ በዚህ በይቻላል ላይ እናንተን የምናበረታታችሁ ራሳችሁን እርዳታ ሜንታል ሄልዛችሁን ቴክ ኬር ለማድረግ ሰልፍ ኬር እንድታደርጉ ነው እና ይሄንን ጥሩ ምክር ወስዳችሁ ራሳችሁ ላይ ለምትሰሩ ወላጆች፣ ለልጆቻችሁ ደፋ ቀና ለምትሉ ወላጆች አሁንም ከቤተሰብ ጋር ስትሆኑ ከማንኛውም ሰው ጋር ስትሆኑ ላይክ ራሳችሁን ቫሊዩ አርጋችሁ አይ ልጁ እኮ እንደዚህ ኖ ካለ አለ ነው፣ ይቅርታ መምጣት አንችልም። እንደዚህ ከሌለ ራሳችሁን በኮንፊደንስ በኮሬጅ ለልጆቻችሁ የሚያስፈልገውን ነገር ተናገሩ። አይ ኖ በቤተሰብ መካከል አንዳንድ ኮምፕሊኬትድ ሪሌሽንሽፖች ሊኖሩ ይችላሉ። አንዳንድ ጀጅመንቶች ጀጅ የሚያደርጓችሁ ወይንም ደጋግሞ አንድን ቁስል የሚቧጥጡባችሁ ሰዎች ሊኖሩ ይችላሉ። ይሄ ሲዝን ለአንዳንዶቻችን በጣም ደስተኛ ነው፣ ለአንዳንዶቻችን ደግሞ ያው ኢትስ ኢፊ አይ አንደርስታንድ ይገባኛል። ሃውኤቨር ግን ቻንስ ወስዳችሁ እናንተ እስኪ እንሞክር ዲስ ይር ከሰው ጋር እንቀላቀል፣ ሄደን እንጆይ እናርግ፣ እንደዚህ እናርግ የምትሉ ቤተሰቦች በሙሉ ራሳችንን ቫሊዩ ሰተን የሚያስፈልገንን ጠይቀን የምናደርገውን ፕሬፓሬሽን አድርገን ሾው አፕ እናርግ። አምሮብን ተረጋግተን ራሳችንን እንደ ሰው አፕሩቭ እንዲያደርገን ሳይሆን ራሳችንን አፕሩቭ አድርገን ለመሄድ ለመውጣት በኮንፊደንስ ለመውጣት እየከበደንም ታንትረምም ቢኖር ወይንም ምግብ ምንትን በብዙ መልኩ አይኖ ቻሌንጅ አለ። እሱን ሁሉ ትተን I'm gonna do my best because I want to do it. I want to give it a try የምንለውን ስፒሪት ነው ለመቀስቀስ የሞከርኩት ማለት ነው። ስለዚህ በሁሉም ግብዣው ላይ የሚደረጉት ነገሮች በሙሉ ላይ እኛም ተሳትፈን ሰዎችም አውቀውልን አብረውን እነሱም ጆይን ኢን አድርገው ሁላችንም ሰክሰስፉል ታይም እንዲኖረን ማለት ነው እና I hope and wish for all of you a happy holiday season. ምንም አይነት ግብዣም ኦር ሴሌብሬሽን ያው በተለያየ ሃይማኖቶች ያለ ነው። ስለዚህ for whatever reason ልጆቹም ከትምህርት ቤት ኦፍ ስለሆኑ ብቻ ኤኒታይም ይሄ ምክር ኤኒታይም ከቤተሰብ ጋር ከጓደኞች ጋር ስንገናኝ ነው ከብቸኝነታችን ወጥተን ቻንስ ወስደን ከሰው ጋር ለመቀላቀል ስንሞክር ራሳችንን ቫሊዩ አድርገን ፕሪፔር አድርገን የሚያስፈልገንን ጠይቀን ሰዓታችንን በስነስርዓት ተጠቅመን እንጆይ እንድናደርግ ነው ዊሽ ማድረግላችሁ። በቃ ጨረስኩኝ። ቴንክ ዩ። ቴንኪዩ ጄዬ፣ በጣም ጥሩ ፕሮግራም፣ ጥሩ ነገር አርግሽ ነው ያስተማርሽን። እኔ ለራሴ ሁሌ ይማራለሁኝ። ምክንያቱም ይህን ሁሉ ዓመት ብኖር አንዳንድ ነገር አይውሻ ያለውን ብፎር የምለው ነገር አለ እና በጣም ጥሩ ፖይንቶች ነው የሰጠሽን።
ፕሪፔሪንግ ኢትስ ሶ ኢምፖርታንት ፕሪፔር ማድረግ። ምክንያቱም የልጆቻችን ኒድ ከሌላው ይለ አንዳንዴ አይ ቲንክ ኢን ማይ ኤክስፒሪየንስ ወን አይ ዋን ቢ ላይክ ኤቭሪባዲ ኤልስ እንደ ሌላው ሊድ ዝም ብሎ ተነስቶ የሚሄድ ነው ቲፒካል ልጆች ያላቸው ልጆችን አልብሰሽ ሄድ። እኛ ግን ሲምፕል ቲንግ ላይክ ኤክስትራ ክሎዝ መውሰድ ይኖርብናል። ይፈስባቸዋል፣ አክሲደንት ሊኖራቸው ይችላሉ እና ብዙ ብዙ ነገሮች አሉ ልጆቻችን የሚያስፈልጋቸውን ያልሽው ደግሞ ቀደም ብሎ ዶንት ቢ አፍሬድ ቱ አስክ ቤታችን ካልሆን ሌላ ሰው ቤት ከሆነ እንዲህ አይነት ኒድ አለው ልጄ ይህን እንዴት ነው አኮሞዴት የምታደርጉት? ሶ ዋን ቲንግ አይ ዋን ሴይዝ አንዳንድ ሰው ሞስት ኦፍ ኢን አወር ኮሚዩኒቲ ነው ብዙ ሰው ኦቲዝምን አይቶታል፣ ልጆቻችንን አይተዋል፣ ቸርች የሚያዩሉ በየሁሉ ሶ they kind of know a lot of people understand where we are and the struggles we have. አንዳንድ ሰዎች they're going to judge us no matter what. የገሌ ልጅ እኮ እንዲህ ነው፣ የገሌ ልጅ ግን ቁጭ ይላል፣ የእሷ ልጅ ግን ይሮጣል፣ የእሷ ልጅ ስልክ ሲያይ ነው የሚቆየው። people are going to judge us. Okay? There are some people who are going to be passionate, understand us. አንዳንዶቹ ግን ጃጅ የሚያደርግ ሰው ሞልቷል። ስለዚህ ወገኖቼ እሱን ሁሌ እንትን አትበሉ። You have to ignore it. ምንም if you're the perfect special needs parent, there's somebody going to criticize you no matter what. ስለዚህ እሱን ዲስሪጋርድ ማድረግ ይኖርባቸዋል። እሱ ደግሞ ይቅርታ አድርጉላቸው፣ ምክንያቱም አይገባቸውም። የእኛን ኑሮ አልኖሩትም፣ በእኛ ጫማ ውስጥ አልተገኙ እነኝህ ሰዎች። ስለዚህ they don't understand. They're always going to be በእኛ ብቻ ሳይሆን ሌላንም ሰው ጃጅ ያደርጋሉ on everything. So don't be bothered. ህይወታችሁም ሰው ጃጅ ያደረገ እንዲህ ያለችኝ ብለን ህይወታችንን እንትናለ ሸክም የበለጠ አንሸከም። we already have a lot. እና በተቻለ መጠን ኒዳችን እየተናገር መሄድ. And if there's some places you don't want to go, I'm giving you permission. You don't have to go. ሊያ ብላለች በሉ። እውነቴን ነው የምላችሁ። there's some places I don't wish to go and I don't go. በቃ ምክንያቱም it's too much for me. It's too much for my kid. It's too much for you. So when you መሄድ ካለብኝ ባለቤቴ ልጆቹን ይዛል መሄድ እንደው በግድ የሆነ ነገር ማድረግ ካለብኝ። ስለዚህ take care of yourself. ቴክ ኬር ልጆቻችሁን አኮሜታ። እናንተም ደግሞ የምትጎዱበት ቦታ ስትሬስ በጣም የሚያረጋችሁ ቦታ ለልጆቻችሁ አይመች ቦታ ደግሞ አለ። አንዳንድ ቦታ ደግሞ ለልጆቻችን በጭራሽ አይመችም። ያድዬ ድሮ ትንሽ እያለ አንዳንድ ቤት ሲሄድ he was I don't know what some anxiety cause የሚያረግበት ነገር አለ እና ቁጭ ብለን ተነስተን የምንወጣበት ጊዜ አለና next time I'm not going to take him there if I think he's going to be ያ እዛ አይነት ስቴጅ ላይ ካለ in his life and that's okay. You just say I cannot, maybe next year እንሞክራለን maybe ብለን አንዳንዴ ኖ ማለት መብታችን ነው። it's okay. ሰው ለዘንድሮ ባይገባው ሌላ ጊዜ ሊገባው ይችላል እና እቺን ነው እንግዲህ ጄ በተናገረችው ሁሉንም ነገር በደንብ ጠቅሰዋለች። ግን little my experience and my እንትን ነው የምላችሁ። ሌላ ጥያቄ ካላችሁ ዶክተር ጤናዬም መጨመር ከፈለግሽ ፕሊዝ add to what we're sharing. በጣም መልካም አድርገሽ አቅርበሽልናል ልጄ፣ በጣም እናመሰግናለን። ሊያየም በጣም ጥሩ ነገሮችን ጨምረሻል። እኔም እናንተ የተናገራችሁት ነገር ላይ ቢሆንም በእኔ ደግሞ ለየት ባለ መንገድ ልናገር ትንሽ ብዬ ነው። ትኩረታችን የሚያስደስተንን ነገር ማድረግ ላይ ይሁን፣ ለእኛ ቤተሰብ ምቹ የሆነው ነገር ላይ ይሁን። እንደዚህ ቦታ ያለ እንደዚህ ቦታ መገኘት አለብን፣ እንደዚህ ነገር አለ። የሚደረጉት ነገሮች በበዙ ቁጥር ራሳችንን አናስጨንቅ። የትኛውን ልሂድ፣ የትኛውን ልቅር፣ የትኛው ነው ደስ የሚያሰኘን? ምክንያቱም ማተኮር ያለብን ከራሳችን ጋር ያለው ግንኙነት፣ ከቤተሰቦቻችን ጋር ቤታችን ውስጥ ከልጆቻችን ጋር ያለው ግንኙነት፣ ባለትዳር የሆነ ትዳራችን ጋር ያለው ግንኙነት፣ ሰላማዊ ጊዜ ማሳለፋችን ላይ ይሁን ትኩረታችን። ደስ የሚያሰኝን ነገር ለእኛም በቃ ትውስታችን ስናስበው እንዴት ደስ የሚል ጊዜ ያሳለፍኩ የምንለው እንጂ ተጣድፌ ተጨንቄ ተጠብቤ ገሌንም ለማስደሰት ራሴንም ጎድቼ የሚለው ላይ አታተኩሩ። ትኩረት እንክብካቤ ራሳችን ላይ እና በቃ ጤንነታችንን ጠብቀን እንዲሁም ደግሞ
መካፈል የምንፈልገው መሄድ የምንፈልገው ማድረግ የምንፈልገውን ብቻ አድርገን ለማሳለፍ ትልቅ ጥበብ ነው፣ ማስተዋል ነው። ጫና ልጆቻችንም ላይ ራሳችንም ላይ ሳናበዛ ቤታችን ላይ ሳናበዛ በቃ መርጠን እናድርግ። ቆም ብለን መርጠን አስተውለን የራሳችንን ደስታና ሰላም ፓዮሪታይዝ እናድርግ። የቤተሰባችንን ጤንነትና ምቾት ፓዮሪታይዝ እናድርግ። ይሄንን ማለት ፈልጌ ነው። በጣም አመሰግናለሁ። ቴንክ ዩ ዶክተር ጤናዬ በጣም አንቺም ያጄ እውነትሽን ነው። we have to እኛን ደስ የሚያሰኝ ነገርን ማድረግ አለብን። as it is we have a lot of stress እኔ that's one thing ይሄ additional stress ነው ሆሊዴይ ጊዜና ራሳችሁን ጠብቁ ወላጆች፣ ራሳችሁን ቴክ ኬር አድርጉ in addition to your children። ጥያቄዎች ካለን ጥያቄዎቹን እንመልሳለን። ቴንኪዩ እንደገና ጆይን ላደረጋችሁን ብዙ ሰዎች ወደ መጨረሻ ላይ ነው መሰለኝ ጆይን ያደረጋችሁን። ግን እንደ ጥያቄ አለ ወይንም ይሄንን የኔን ኤክስፒሪየንስ ሼር አደርጋለሁ የሚል ሰው ካለ ፕሊዝ I'll be happy to give you opportunity ለመስጠት ፈልጋለሁኝ። ወይንም አይዲያ ሰፖርት እንትን ሰጀሽንም ያላችሁ ካላችሁ ማውራት እችላለሁኝ? የስ እሺ፣ እልፍነሽ ነኝ። ሰላም፣ እንዴት ዋላችሁ? እግዚአብሔር ይመስገን አለሁኝ። በጣም አስፈላጊ የሆነ ነገር ነው ዛሬ የተነገረን። በጣም ነው አመሰግነው። ምክንያቱም እኔ ብዙ ጊዜ ከራሴ ጋር የምታገልበት ጉዳይ ስለነበረ በጣም ነው ደስ ያለኝ። ሰው ያው አክሮ ሲጠራን ምን ሲለን በቃ ነገሮችን ነግሮ ራሱ መቅረት በጣም ያስቸግረናል። በቃ ከተጠራን ላይክ መሄድ እንዳለብን እንደ ግዴታ አድርገን ነው እኔ የማስበው በቃ የሚሰማን እና አሁን ራሱ በቅርብ ላይ ቴንክስጊቪንግ በቃ ተጠርተን በቃ ልንሄድ ተዘጋጅተን ልጄ ጥሩ ሁኔታ አልሆነችም። ላይ በጣም በኃይለኛው ይቅርታት ስለከረበት ከተረበሻችሁ በጣም በኃይለኛው ማልቀስ ጀመረች። ምን አለች እና ላይክ 30 ደቂቃ እንደዚህ ሞከርን። በቃ ካሁን ነገሮች ይሻላል ምናምን ነገር ብለን እና ደውለው ደግሞ መቅረትም ከባድ ሆነብን። በእንደዛ ሁኔታ ውስጥ እያለን ሄድን እና ያው እዛም በቃ በጣም አስቸጋሪ ሁኔታ ሆነብን። ብቻ አሁን ላይ ሳስበው ዛሬ ከተማርነውም እንደተረዳሁት በእንደዚህ አይነት ሁኔታ ካለ መጀመሪያ የራሳችንን ምቾት የራሳችንን ደስታ እሱን ነበረ ማሰብ የነበረብን። ነገሮች ካልሆኑ ካልቻለን ደውሎ አስረድቶ መቅረት የሚቻል ነበረ እና በጣም ጥሩ ትምህርት ነው እንጂ የነገርሽን ያስተማርሽን። መጀመሪያ የራሳችንን ምቾት የራሳችንን ደስታ ከዛ በኋላ ነው የሚቀጥለውን ነገር ማድረግ ያለብን እና ቴንኪውም ለማለት ነው። አመሰግናለሁ። ቴንክ ዩ ሶ ማች። ጥሩ ኤግዛምፕል ነው የሰጠሽን። በጣም አንዳንዴ ዊችስ ዶንት ጎ ሰው አይገባውም ብለን እኛ መጨነቅ የለብን፣ ልጆቻችን ማስጨነቅ የለብንም እና እልፍነሽዬ ጥሩ ነው የተናገርሽው። ኤኒ አዘር ፐርሰን ኮመንት የሚሰጥ ወይንም ምን ካለ እንቀበላለን። ሀሳብ ልስጥ መሰለኝ። እሺ እንደምን አላችሁ? በጣም ብዙ ጊዜ ነው እዚህ ግሩፕ ላይ ከተሳተፍኩ። አያሌው ጣሰው እባላለሁ። ዶክተር ፋርማሲስት ነኝ። ፊላደልፊያ ነው የምኖረው። አሁን የ15 ዓመት ዳውን ሲንድሮም ልጅ አለን። ካሌብ አያሌው ይባላል። አሁን ጄ ያስቀመጠቻቸው ነጥቦች በጣም ጥሩ ናቸው። እንትኑ ራሱ አርስቱ እና ወቅቱ በጣም ደስ ይላል። መጀመሪያ በአጠቃላይ ልትነግረን የፈለገችው መዘጋጀትና ራስን አድርጎ ዝቅተኛነት ስሜት ሳይሰማ በሙሉ ድፍረትና በሙሉ ማንነት ደስ የሚለንን ነገር ማድረግ ብላ ያስቀመጠችው ነገር እኔ ለሁላችንም ትልቅ መልእክት ነው። ያው በተለያየ ጊዜ በተለያየ ቦታ ላይ እንደምንናገረው ለራሳችን እና ለልጆቻችን አድቮኬት መሆን ያለብን መጀመሪያ ራሳችን ነን። ስለዚህ
የሚያስደስተን ነገር የምናደርግ መሆናችንን ማረጋገጥ ያለችው ነገር ጥሩ ነው። ስራ መከፋፈል፣ ጫናን አለመውሰድ፣ ሌላ የሚያስፈልጉ ምቹ ሁኔታዎችን አመቻችተን የማይቻል ከሆነ ደግሞ አይቻልም የሚለውን ነገር ለራሳችን አረጋግጠን መውጣት አለብን ያለችው ነገር ጥሩ ነው። እንደ አጋጣሚ የሆነ የራሴን ኤክስፒሪየንስ ለማካፈል ነው። ምናልባት የእያንዳንዳችን የልጆቻችን ሁኔታ የተለያየ ሁኔታ ሊኖረን ይችላል። እኔ የምናገረው ነገር ሌላ ሰው ላይ የለም ማለትም አይደለም፣ አለ ማለትም አይደለም። ግን ደስ የሚል ነገር ደግሞ አለ። እኛ ልጃችንን ይዘን ያለንባቸው ቦታዎች ላይ በጣም ትክክል አይደላችሁም ተብለን የምንወቀስበት ብዙ ጊዜ አለ። በራሳችን ምክንያት መሄድ እንኳን ይዘነው እንኳን ባንሄድ፣ ቆይ ዛሬ ከወንድሞቹ ጋር ቤት ቆይ እኛ ደርሰን እንውጣ ብለን እንኳን ብንሄድ፣ ወይም ባለቤቴ እንኳን ብቻዋን እኔና ልጄ እንኳን ባንሄድ፣ በቃ ወቀሳው ልነግራቸው ለምን እሱ ትልቁ እንግዳችን ብለው በፍቅር የሚያስተናግዱ ሰዎችም አሉ። የሚያሸማቀቁን ቅድም እንዳለችው እንትናችንን የሚቆሰቁሱ ሰዎች እንደማይጠፉ ሁሉ ደስ ብሏቸው ደግሞ መገኘታችንን ምን እናድርግላችሁ፣ ምንድን ነው የጎደለው፣ እሱማ ስፔሻል እንዴ ለምን ብለው የሚጨነቁ ሰዎችም አሉ። በነዛ ሰዎች የበለጠ ሀሴት ጉልበት የምናገኝበትም አጋጣሚ አለ ለማለት ፈልጌ ነው። ከዛ በተረፈ ደግሞ ብዙ ኮሚኒቲ ደስ የሚለው ነገር አሁን ቅድም ጄ ያለችው ስራ ለምን ሁሉን ነገር ራሴ ካልሰራው ራሴ ካላልኩ ያለችው ነገር አለ። አንዳንድ ጊዜ ደግሞ ሰው ራሱ እንዴ እነሱ እንደዚህ ናቸው እኛንን ይዘን መሄድ ያለብን ይህን አንዱ ያን ይዞ ሲመጣ አንዱ ያን ይዞ እንደውም በጣም ተትረፍርፎም የሚታይበት ጊዜ አለ እና ሰው እኛ ሳንሆን ይሉኝታ የሚይዛል ነው ሌላውም ሰው ይሉኝታ ይዞት የሚመጣበት ሁኔታ አለ እና በጣም ብዙ ጣፋጭ የሆኑ በጎ ነገሮችም አሉ ለማለት ነው። እነዛ የሚያሸማቅቁን ነገሮች የሉም ለማለት ፈልጌ ሳይሆን ወይም ደግሞ ጄ ያነሳቸው ነጥቦች አያስፈልጉንም አይመለከቱንም የሚል ነገር ሳይሆን በጎ ነገሮችም ደግሞ የሚያበረታቱን አሉ ለማለት ነው። በተረፈ ግን ራሳችን አድቮኬት ማድረግ አለብን። የሚያስፈልገን ነገር መጠየቅ፣ አቅማችንን ማወቅ፣ ፍላጎታችንን ማረጋገጥ የተባሉት ነገሮች ልጃቸዋለሁ። አመሰግናለሁ። ቴንክ ዩ ሶ ማች አያሌው። ጉድ ቱ ሲ ዩ አጌን። አኑ ቆይቷል ድምፅህንም ከሰማሁ። ቴንክ ዩ ፎር ጆይኒንግ አስ። በጣም ደስ ብሎኛል ስላየሁህ። እውነትን ነው። በጣም አሜዚንግ የሆኑ ሰዎች አሉ። የኛ ልጆች ሸክም የራሳቸው አድርገው የሚይዙና ሁሌ ዌልካሚንግ ምን እናርግላችሁ የሚሉ ደግሞ አሉ። እግዚአብሔር መቼም ያብዛልን እንደዚህ አይነት ሰው የልጆቻችን ነገር የሚገባቸው የላይፋችን የቤተሰባችን ሁኔታ የሚገባቸው ብዙ ሰዎች አሉ። ያብዛልን እነሱንም። ቴንክ ዩ ሶ ማች ፎር ዮር ኮመንት። መሲዬ እጅሽን እያውጥተሻል። መሲ ዩ ክን ሪስፖንድ። እሺ ሊያዬ እንዴት ዋላቸው? እግዚአብሔር ይመስገን። መስዬ እንዴት ነሽ? እግዚአብሔር ይመስገን። ድምጻቸውን ስለሰማው ደስ ብሎኛል። ስራ ነበርኩኝ፣ ወደ መጨረሻ አካባቢ ነው የገባሁት እና በጣም እናመሰግናለን ስለምታደርጉት ነገር። ሁልጊዜም አልፎ አልፎ አለቅ ሲልም ቢሆን ታግዬም ቢሆን ለመግባት እሞክራለሁ እና በጣም አመሰግናለሁ። የራሴን ኤክስፒሪየንስ ዝም ብዬ እንደ ሀሳብ ለመስጠት ፈልጌ ነው። ብዙ ጊዜ እንደዚህ አይነት ጥሪዎች ሲኖሩ ቀደም እልፍነሽ እህቴ ስትናገር ከሰማዋት ነገር ባለቀ ሰዓት ደውሎ አዌር አድርጎ መቅረቱ ምናምን ብለን ተጨነቅን አለች እና እኔ የምጠቀመው ሜተድ ምንድነው? ሁል ጊዜ ጥሪ ሲደርሰኝ ማሳሰቢያ ያሰጣለሁ። የልጄ ሁኔታን ተመልክቼ ሁኔታዎች የሚመቹኝ ከሆነ እመጣለሁ እና ብቀር ደግሞ እንዳታዝኑ ብዬ ያንን ነገር በደንብ አዌር አደርጋለሁ እና አይ ቲንክ ያ በራሱ ትንሽ ስትረስን ሪሊዝ ያደርጋል ብዬ አስባለሁ። ምክንያቱም አንዳንዴ የሆነ ነገርን ስንፈልገው በራሱ የልጆቹ መንፈስ ርብሽብሽ ሲል እኛንም በጣም ይረብሸናል። ሌላው ደግሞ
ለምሳሌ የሆነ ቦታ ላይ ሄጄ ቅድም ሲባል እንደሰማሁት ቦታው ላይ ሰላም የማላገኝ ከሆነ እኔ ልጄን ማኔጅ የማላረግ ከሆነ ድምፅ የሚረብሸው ከሆነ ምናምን ብዙ ነገሩን አይቼ ከራሴ ኤክስፒሪየንስ በጣም ብዙ ስለተቸገርኩኝ ፕሮግራሞችን እያቋረጥኩ ስወጣ ሰዎች ምንም አንደርስታንድ ሊያረጉኝ ስላልቻሉ አንቺ ስለምታበዢው ነው፣ አንቺ ምን ስለምትዩ ነው ያሉ በጣም የሚሰጧቸው ኮሜንቶች እያመሙኝ በመጡ ጊዜ በኋላ ላይ በቃ ኦኬ ለልጄ ምንድን ነው የሚጠቅመው? እኔ ልጄን ሃንድል ማድረገው የትኛው ቦታ ላይ ይዤው ስገኝ ነው? እነማን ናቸው ለልጄ የተመቸ ሁኔታን የሚያመቻቹልኝ የሚሉትን ነገሮች እየወሰንኩኝ ነገሬን ሊሚት ለማድረግ ሞከርኩ ማለት ነው። ይሄ የኔ ኤክስፒሪየንስ ነው እና አንዳንዴ ሰዎቹን ማስረዳት ካልሆነ ደግሞ በራሳችን ነገሮችን መወሰን። እነንትና እኮ ጎበዝ ናቸው፣ እነንትና እኮ ልጆቻቸውን እኮ ይዘው ይመጣሉ፣ እናንተ እኮ ይዛችሁ ትቀራላችሁ ምናምን የሚሉ በጣም የሚያሙ ኮሜንቶች አሉ። ያው እዚህ ውስጥ ያላችሁት እንደምትረዱት የሁሉም እነንትና ሌላኛውን ሰው እንደማይወክል እኛ እናውቃለን እና ያንን ሁሉ ነገር ችለን ስለምንጓዝ የሚበጀንን የራሳችንን መምረጥ አለብን ብዬ አስባለሁ። ቴንኪው ሊያዬ ድምፄን ለማሰማትና ለማመስገንም ጭምር ነው። ቴንኪዩ መስዬ፣ በጣም ጥሩ ኮመንት ነው የሰጠሽው። አንድ ነገር ትዝ አለኝ ስትናገሪ ላይክ ስንጋበዝ መጣ ይሆናል ግን የልጄ ሁኔታ ነው ብለሽ ስታስረጂ አዌርነስ ነው ለኮሚኒቲያችን የምንሰጠው። አንዳንዴ ልጆቻችን ደህና የሆኑና አንድ ቀን ወይም ሆዳቸውን ወይም የእንቅልፍ የሆነ ነገር ብቻ እልፍነሽም ቅድም እንዳልሽው የሆነ ብስጭት እኛ የማይገባን ኦቲዝም ያላቸው ልጆች ሌሎም ዲሰቢሊቲ ያላቸው ሊሆን ይችላል እና ይሄ እንደሆነ የልጆቻችን ሁኔታ ደግሞ አዌርነስ ነው የምንሰጣቸው በተለይ ቅርብ ለሚጋብዙን እኛ ለሚፈልጉን ልጆቻችን ለሚፈልጉ እንደ ያድይ ሁኔታ ነው እንግዲህ ደህና ከሆነ ሂዝነ ሙድ ሂዝ አምጎይቱ እመጣለሁ ካልሆነ ግን ይግባችሁ ብለን ስንናገር እኛ ፍላጎት እንዳለን ግን የልጃችን ሁኔታ ሊከለክለን እንደምንችል መስጠቱ ትልቅ አዌርነስ ነው ስለ ልጆቻችን ኮንዲሽን እና ወደኋላ አትበሉ። ኦፖርቹኒቲ ነው የሚሰጠን ለማስረዳትም ብዬ አምናለሁኝ። በጣም ጥሩ ኮመንት ነው የተሰጠው። ሌላ የሚናገር ሰው አለ? ሌላ ሼር የሚያደርገን ኤክስፔሪንሱን ወይንም አይዲያ ያለው ሰው አለ? አሊያዬ እኔ ልናገር ማለት ነው። ሹር ማሂዬ፣ እንዴት ነሽ? አለን እግዚአብሔር ይመስገን ሰላም። ያው እኔም መናገር የምፈልገው መጀመሪያ ላይ ከራሳችን ላይክ በአንዴ የሚመጣ ነገር አይደለም። እኔ ከኔ ኤክስፔሪየንስ በፊት እኔ በጣም እጨነቅ ነበር እንደዚህ ጥሪ ምናምን ሲኖር፣ ግን በቃ ኦቨርታይም በቃ ሰልፊሽ መሆን አንዴ ጆ እንዲሁም ስትል ሰምቼ በቃ ሰልፊሽ መሆን ካለብን ሰልፊሽ መሆን አለብን ብዬ ነው የማስበው እና ደግሞ ዶክተር አያሌው እንደተናገረው ላይክ የሚረዱንም ሰዎች አሉ። እኔ እግዚአብሔር ይመስገን ቢግ ፋሚሊ ነው ያለን። ሁሉም ተረድተው መሄድ ካለብን እንሄዳለን፣ መቅረት ካለብን እንቀራለን፣ ማቋረጥ ካለብን እናቋርጣለን እና ሁሉም እንደ እንትናችን የሚረዱን ናቸው እና እነዛንም ሰዎችንም እንደዛ አይነት ደግሞ ስናገኝ ደግሞ ትራይ ማድረግ በቃ ትራይ እና ኢረር ነው ብዬ ነው የማስበው። እኛም አሁን ታንክስጊቪንግ ሂደን ነበረ። ጉድ ታይም ካሳለፍን በኋላ ኦልሞስት ላይክ 4 አወር ነበር በቃ ታቢጌል እና በቃ ወነ ጎሆ ማለች። ያኔ ባያልቅም እኛ ተነስተን መሄድ ነበረብን። ያው ፋሚሊ ነው ይረዳሉ፣ ሶኬ ነው እና ያው ኦቨርታይም የሚመጣ ነገር ነው ለማለት ነው። ባንዴ ሊከብድ ይችላል እና ቴንኪዩ ስለሁላችሁም ሊያዬ በጣም አመሰግናለሁ። ወድሻለሁ፣ አከብርሻለሁ ሁላችሁም። ቴንኪዩ እሱን ለማለት ነው። ቴንኪዩ ማሂዬ፣ ጥሩ ነገር ነው ሼር ያረግሽን። እውነትሽን ነው። አንዳንዴ ድፍረቱ ማለቱ ከጊዜ በኋላ ነው። አንዳንዴም ደግሞ የራሳችን አክሴፕታንስ የለም። አክሴፕታንሱ መጥቶ መጀመሪያ ልጃችን እኮ ደህና ነው የሚለው ቦታ ላይ ነው እና ካነ ፑሽ በኤንቨሎፕ ትንሽ ፑሽ እናደርጋለን። አንድ ቦታ ስንደርስ ግን ስታርት ሴይንግ ያ የኛ ልጆች ሁኔታ ለየት ይላል እና በድፍረት መናገር አለብን ነው የምትለው ማሂዬ መልእክት እና አይ አግሪ ዊዝ ዩ ማሂዬ and I love you too my dear
እሺ አምሳልዬ። እንደምን አመሻችሁ። የኔም ጥያቄ እንደዚህ እንግዲህ በሆሊዴይ ጊዜ በጓደኞቻችን ቤት ጥሪ ያለን እና በምንሄድበት በግብዣው ላይ በምንሄድበት ጊዜ ብዙ ስለማትነጋገር ወይም ከወጣቶቹ ግሩፕ ጋር መቀመጥም አትችልም ልጄ እና ከኔ ጋር ነው የምትሆነው እና ሞር ሎንግ ታይም አብረን እንቀመጣለን። አንዳንዶቹ ያዋሯታል፣ ታወራለች። እናንተ ልጆቻችሁን እንደዚህ ይዛችሁ ስትሄዱ የተለያየ ሜተድ ያላችሁ ሰዎች ካላችሁ እስቲ ምን እንደምታደርጉ እንድትነግሩኝ ፈልጌ ነው ይሄንን ጥያቄ ያመጣሁት። ብዙ የማያወሩ ልጆች ካሏችሁ። ኦኬ ኮመንት የሚሰጥ አለ። ሶሻላይዝ ስለማያደርጉ ልጆቹ እንዴት ነው ዲል አዎ የሚያደርገው ነው? ሶሻላይዝ ስለማያደርጉ ምንድን ነው የምታደርጉት እናንተ? እንዲህ አይነት ልጆች ያላችሁ ሰዎች ካላችሁ በሆሊዴይ ታይም በግብዣ ጊዜ ይዛችኋቸው ስትሄዱ ያየን ትንሽ ነገር ትመመለስ እኔ ትፈልጊያለሽ? ትንሽ ሼር ማድረግ ፈልጋለሁ። እኔ ኦኬ ብዙ ጊዜ እሷ ባለችው ላይ ነው። አዎ እሷ ኦኬ ባለችው ላይ ኦኬ እኔ ብዙ ጊዜ እሱ የማይፈልገው ነገር ከሆነ ለዛች ለደቂቃ ከተጫወተ በኋላ እሱ የሚያስደስተውን ነገር ይዤ እሄዳለሁኝ። ለሰዎቹ ኤክስፕሌን አደርጋቸዋለሁኝ ልዩ እንደሆነ እ፣ ግን አልተወውም ቤት፣ ምክንያቱም ያመተው ብቸኛነትን ያመጣል እና ሌላ እዛ ውስጥ አንድ ልጅ ወይ ሁለት ልጅ ካለ በደንብ አንደርስታንድ የሚያደርጋት ወይም የሚያደርገው ከነሱ ጋር ከሆሊዴ ውጭ እሰራለሁኝ። ከዛ በፊትም የሆነ ከዛ በኋላ እያመጣሁኝ ከዛ ልጅ ጋር ወይ ከዛች ልጅ ጋር በተገጣጣሚ አጋጣሚ አይነት ነገር ላይ እንዲጫወቱ አደርጋለሁ። ማግኘት በጣም ከባድ ነው እነግርሻለሁኝ፣ ግን አንዳንድ ጥሩ ልጆች አሉ እና ይሄንን የሆሊዴ ጊዜ ብቻ ሳይሆን በቃ ኮንሲስተንስ ላይ ከነሱ ጋር እንዲሆኑ ለማድረግ ወይ አንድ ወይ ሁለት ልጅ እንጂ ኖርማል ነው። አሁን ማየው ብዙ ጊዜ የተወሰነ ጊዜ ይጫወታሉ፣ የእኛ ሊሚት ናቸው ወይ ይሰለቻቸዋል። ግን ሰልችቷቸው እኛም እንዳንሄድ እነሱ ደግሞ የሚያስደስታቸውን ነገር የዛ ላይ ይዘሽ ልያት ብትሄጂ እሷም በዛ ትንሽ መጫወት ትችላለች ብዬ ነው የማስበው። ኦኬ ቴንክ ዩ ትጂ። እኔ ሳስበው ነገሩን ልጅሽንም ትንሽ ስለማውቃት አይ ዊል ሴ ዱ ዋት ሺ ዋንትስ ቱ ዱ ዋት ሺ ኢዝ ኮምፎርታብል ቱ ዱ። አይ ኖ አንቺ ከልጆቹ ጋር ከኩዮቿ ጋር እንድትደባለቅ ምናምን ነው የምትፈልጊው። ሜቢ እነሱ የሚያወሩት ነገር doesn't interest her or it's a little bit you know so ወርድሽ ከአንቺ ጋር የምትሆን ከሆነ ኮምፎርታብል ከሆንሽ try to socialize ከሌሎቹም ጋር ደብለቅ ማለት ግን ለሆሊዴው ጊዜ ለእሷም ስትሬስፉል ገና ለገና ዛማሚ ልትወስደኝ ነው ከልጆቹ ጋር ቁጭ ብላ ኮንሰርንድ እንዳትሆን at this point in her age let her do what she's comfortable with ብዬ ነው የምመልስልሽ። ምክንያቱም ሆሊዴ ነው ለእሷ ኢንጆይ ታደርገው ብዬ ነው የማስበው። ትክክል፣ እውነት ነው። አዎ፣ እሺ ቴንክ ዩ ሊያዬ። you're welcome my dear። ኦኬ ሊያየ አንድ ጥያቄ ነው ነገር ባይ ዘ ደግሞ ዌይ በጣም ጥሩ ጥያቄ ነው። ቢኮዝ እኔም አንዳንዴ ልጆቼን ይዤ ሲሄድ ያድዬ ሹድ አይ ፑሽ ሜክ ሂም ሶሻላይዝ ሹድ አይ ሜክ ሂም ራን አራውንድ ዱዊንግ ሂዝ ቲንግ that's what he wants to do ለእሱ እንግዲህ ሆሊዴ ያ ነው ብዬ እንትን እላለሁኝ እና አንዳንዴ ግን I want to push him to socialize ሁሉንም ሰው ሰላም እንዲል ሁሉንም ሰው እንዲል እፈልጋለሁ ግን that's not where he is and he doesn't care so ደግሞ እድሜ ትንሽ እያሉ ሌላ ነው you want to teach him to socialize build that አይደለም የተወሰነ እድሜ ከደረሱ ሞክረሽ that's where they are ብዬ አስባለሁኝ። እሺ ቲጂ የምጨምሪው ነገር ነበር? ያ አይ አሁን አልሽው ትንሽ ሆነው ግን ይሄንን ነገር ቢልድ ማድረጉ በጣም ጠቃሚ ነው። አይ አትወድም ወይም አይወድም ለብቻ ይሁን ከምንል ትንሽ ሆነው እስከምንችለው ድረስ ፑሽ ብናደርገው ኖት ኦንሊ ሆሊዴ ሌላም ጊዜ ቢሆን አብሮ ከሰው ጋር እንዳልሽው አትሊስት ሰላም በሉ አብሯችሁ እንትን ብሉ ልክ ኖርማል የምናደርገውን ብናደርግ ቆንጆ ነው። ሌላ ደግሞ ከዚህ ሁሉ ውጭ ደግሞ ቤት የሚያሳልፍ ሰው አለ። አሁን ለምሳሌ በአጋጣሚ ሆኖ አንዳንድ ሆሊዴዎች እኛ ቤተሰብ ጋር እንሄድ ደግሞ እዚህ ሆናለን እዚህም ሆኖ ደግሞ ሌላ ጓደኞቻችን ጋር መሄድ አንፈልግም። ምክንያቱም ወይ ልጆች ኮምፈርተብል አይሆኑም እና ከቤት ሳንወጣ ያንን ነገር ካየ ነው በተቻለ መጠን በቤት ውስጥ ሆነን ከነሱ ጋር ጥሩ ብናሳልፍ ይሻላል እዛ ሄደ ሚዝረብል ከምንሆን። ሆሊዴ ላይ በጣም ከባድ ነው። ልጆቹ ሙዳቸውም ወይዘሩም ሁሉም ነገር ስለሚቀየር
የዛለታ መጨረሻ ከመውጣታችን በፊት ያለውን ነገር ብናይ ይጠቅመናል ብዬ ስላሰብኩኝ ነው። እሺ ቴንክ ዩ ሶ ማች ቲጂዬ። ሌላ መጨመር ቴንክ ዩ የሚፈልግ ሰው አለ? እሺ በጣም ጥሩ ፕሮግራም። ሊያየ እኔ እንትን ልጨምርላችሁ እሺ ይችላል። እኔም አሁን like ሁለት ልጆች ነው ያሉኝ። አንዷ ትንሽ ነው ቨርባል እንጂ ነን ቨርባል ማለት ይቻላል። ሁለቱም ግን ያ አያወሩም፣ ግን ላይክ ምንድነው በሳይንም ሆነ አይኖ ዋት ዴይ ላይክ እንዴት ነው አዎ ልጆቻችን እኛ ስለምናውቃቸው አይኖ ለምሳሌ የመጀመሪያ ልጄ እንደዚህ ሀግ ምናምን መተቃቀፍ ሰላም መባባል አትወድም። በቃ አይኖ ዋትሽ ላይ ሃይ ፋይቭ ትላቸዋለች። ያንን ግን ከልጅነት እኛም ከልጅነት ጀምሮ ነው 3 ዓመቷ ነው ያወቁ። ከዛ ጀምሮ ነው ይሄ ነገር የመጣው እና እሷ አሁን ልክ ፋሚሊ ጋር ስትሄድ ሃይ ፋይቭ ትላለች። እሷን ሀግ አርጊ ምናምን ብሎ የሚያጨናንቅ የለም። እኔም ፑሽ አላረጋትም። ሁለተኛዋ ልጄ ደግሞ ላይክ መታቀፍ መሳም ምናምን ሽዶ ማይንድ ሶ ዊጎ በዛ እና እሷ በምታውቂው በዛ መልኩ ይሄዳል። እንደገና ደግሞ እንደተባለው በቃ አንዳንዴ ባይጫወቱም ከልጆቹ ጋር እዛ መሆናቸው ራሱ ከሰዎች ጋር እንዴት ነው ሰዎች አራውንድ መሆናቸው ራሱ እሱም አንድ ቴራፒ ብዬ ነው የማስበው። እሱም አንድ ነገር ስለሆነ ሰዎች ጋር አብራሽ ከጎኑም ብትቀመጥ ምንም ብትል ከዛ ኦቨር ታይም አሁን የኔ እየለመዷቸው አንዳንዴ ይሯሯጣሉ፣ አንዳንዴ ጃምፕ ያደርጋሉ ትራምፕሊንግ ላይ፣ ካልሆነም ደግሞ አይፈልጉም፣ አንዳንዴም ቁጭ ይላሉ። በቃ ዋናው ግን ያ ቦዘር እስካላረጋቸው ድረስ እስካላለቀሱ ድረስ እንሂድ። አሁን የሆነ ባትልም እጄን ጎትታ ትሄዳለች። በቃ እንሄዳለን ማለት ነው እና ያው በልጆቻችን እኛ በምናውቀው መንገድ ግዴታ በሌላው ሰው ሳይሆን በምናውቀው ደግሞ ኮንፈርት ከምንሆንባቸው ሰዎች ጋር ቢሆን እስከምንሳቀቅ እኔ በጣም ስሳቀቅ ነበር። ፋሚሊም ጋር ሳቀቅ ነበር፣ ግን ያዳልኩት ኦቨር ታይም ቢግ ነገርም ባይሆን በትንሽ ነገር እየተሻሻሉ ይሄዳሉ። እሱን ለማለት ነው። ቴንክ ዩ አዎ ቴንክ ዩ። ቆንጆ ሀሳብ ነው። ጥሩ ሀሳቦችን የሰጣችሁ ቴንክ ዩ ሶ ማች ማህዬ። ልክ ነሽ። አዎ ልጆቻችንን አለማጨናነቅ ነው እስከሚችሉ ድረስ ፑሽ ማድረግ ነው። በተለይ ሶሻላይዜሽን ምን ላይ አንዳንዴ ዊ ሪሊ ዋንት እነሱ የሚፈልጉት ነገር ምንድን ነው? የተወሰነ እድሜ አይኖ ሶሻላይዜሽን በልጅነታቸው ማስተማር አለብን። ግን አንዳንዴ ወንስ ናፍ እንደ ዋንት ጎ ሌትስ ጎ ዳትስ ኢናፍ ፎር ደም። የሚችሉትን ያህል ሶሻላይዝ አድርገዋል፣ የሚችሉትን ያህል እንጆ አድርገውታል። እንዳልሽው እንሂድ ስትል መሄድ ነው። አለበለዚያ ሞር ችግር ነው የምናመጣው። ለልጆቹም ይረበሻሉ፣ እኛም እንረበሻለን። the whole thing becomes unenjoyable። ስለዚህ ልጆቻችን ኒዳቸውን እናውቃለን እና እንደ ኒዳቸው መስራት አለብን። በጣም ጥሩ ጥሩ ኮሜንቶች ነው የመጡልን። ቴንክ ዩ አፕሪሺየት ኤቭሪዋን። እንግዲህ አሁን ዲሰምበር አይደለ፣ በፌብሩዋሪ እስከምንገናኝ እንግዲህ ይቻላል ፕሮግራማችን። ቴንክ ዩ ሶ ማች ኤቭሪዋን። ቪዲዮን እንትን የተቀዳውን ዩቲዩብ ላይ አደርገዋለሁ። ሼር አድርጉልን፣ ምክንያቱም በጣም ቫሉብል የሆነ ነገር ነው ሼር ያደረጋችሁ ያደረገችን ጄ ሁላችሁም ኮሜንት ያደረጋችሁት። ዊ ኒድ ቱ ለርን ፍሮም ኢች አዘር። እንዳልኩ ሁልጊዜ እንደምላችሁ ከዚህ የበለጠ ኢንዲቪጁዋል ካውንስሊንግ የሚያስፈልጋችሁ ካላችሁ እዚህ ካላችሁት ፕሊዝ ኮንታክት ሚ። ሪች ፋሚሊስ ከ2 ሴሽን ከዶክተር ጤናዬ ጋር አሬንጅ ልናደርግላችሁ እንችላለን። በሆሊዴ ሆነ በሌላም ነገር ስትሬስ በህይወታችሁ በጣም ያለና እንደው ካውንስሊንግ ፈልጋለሁ፣ ትንሽ እርዳታ ፈልጋለሁ የምትሉ ካላችሁ ፕሊዝ ኮንታክት ሚ። ኤኒ ቴክሳስ ብቻ አይደለም፣ ይሄንን ሄልፕ በሙሉ አሜሪካን ሀገር ላሉ ወላጆች እንሰጣለን። ፕሊዝ ኮንታክት አስ አጌን። ቴንክ ዩ ኤንድ ሃፒ ሆሊዴ። መልካም የዓመት በዓል ጊዜ ይሁንላችሁ ለሁላችሁ። ጄዬ ቴንክ ዩ ሶ ማች አጌን። ዶክተር ጤናዬ፣ ቲጂዬ ሁላችሁንም ከልብ አመሰግናችኋለሁ። ከኔ ጋር ደህና ደሩ። ደህና ደሩ። ቴንክ ዩ። በጣም እናመሰግናለን።